ዛሬ አላህ ካለ ደግሞ የምናየው ሰባተኛው ትምህርታችን ላይ አርካኑ ሶላህ የሶላት ማዕዘናቶች የሚለውን ነው። ሩክን ማዕዘን ማለት ሲሆን አርካን ጀምዑ ነው። በሶላት ውስጥ በግዴታ ሊሟሉ የሚገባቸው ዋና ዋና ማዕዘናቶች ከዋጅብም ከሌሎችም በምን ይለያሉ? አንድ የሶላት ሩክን አውቆ ሆን ተብሎ ከተተወ ከታለፈ ሙሉ በሙሉ ሰላቱን የሚያበላሸው ይሆናል ማለት ነው። በመርሳት ከሆነ ደግሞ የታለፈው በሱጁዱ ሰህው አይጠገንም። ያንኑ የታለፈውን በቅርብ ርቀት ላይ ከሆንን ወዲያው ወደሱ በመመለስ ከሱ እንጀምራለን። ከዛም መጨረሻ ላይ ሱጁዱ ሰህው ይወረዳል። ካልሆነና ደግሞ ረክዓውን አልፈነው በሌላ ረክዓ ከገባን በኋላ ከሆነ ትዝ ያለን ያንን የተረሳውን ሩክን ለማስገኘት ሲባል አንድ ሙሉ ረክዓ እንሰግዳለን። እንዲህ አይነቱ የሶላት ሩክን ተብሎ ይጠራል ማለት ነው። ያው ዝርዝሩን በቦታው ላይ እናየዋለን። ስንት ናቸው ከተባለ በዚሁ መዝሀብ መሰረት አርካኑ ሶላቲ የሶላት ማዕዘናቶች ወህየ 14 ናቸው። ከዛ ውስጥ የመጀመሪያው አንደኛ አልቂያሙ መዐል ቁድራ፣ ተጨማሪ ቃል እዚህ ላይ መኖር አለበት። አልቂያሙ መዐል ቁድረቲ ፊል ፈሪዳ፣ በፈርድ ሰላት ላይ ከችሎታ ጋር መቆም አንዱ የሰላት ሩክን ነው። አልቂያም ያንን የምንሰግደውን ሰላት ቆሞ መስገድ ማለት ነው። መዐል ቁድረቲ ከአቅም ጋር፣ አቅሙ ከሌለን ለመቆም የሚያስችል ጤና ካልተሰጠን አልተገደድንም ማለት ነው። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ አላህ አንዲትን ነፍስ በአቅሟ ልክ ችሎታዋን እንጂ ስለማያስገድዳት ማለት ነው። ፊል ፈሪደቲ የሚለው ደግሞ በፈርድ ሰላት ላይ ከሆነ ነው። ከፈርድ ሰላት ውጭ የሚለውን ወደ ኋላ ስለምንመጣበት ነው። እና የመጀመሪያው ሩክን መቆም የሚለውን በተመለከተ ማስረጃው ምንድነው ከተባለ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 238 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ሓፊዙ ዐለ ሰላዋት፣ በአምስት ወቅት ሰላቶች ላይ ወቅቱን፣ ደንቡን፣ ስርዓቱን ተጠባበቁና ስገዱ። ወሰላቲል ውስጣ፣ በተለይ መሐከለኛይቱን ሰላት ሰላቱል ዐስርን ተጠባበቁ። ወቁሙ ሊላሂ ቃኒቲን፣ ለጌታችሁ ለአላህም ታዛዦች ሆናችሁ እንዲሁም ዝምተኞች ስትሆኑ ቁሙ በማለት አላህ አዞናል ማለት። መቆም አንድ የሰላት ሩክን ነው የሚባለው ከዚህ በመነሳት ነው ማለት። ወደ ሐዲስም ከገባን አን ዕምራን ብን ሁሰይን ረዲየላሁ ዐንሁ ቃል፣ ከዕምራን ብን ሁሰይን እንደተላለፈው ምን ይላል? ካነት ቢ በዋሲር፣ የኪንታሮት በሽታ ነበረብኝ። ፈሰአልቱ ነቢይ ሰለላሁ ዐለይሂ ወሰለም ዐን ሶላህ፣ የአላህ ነቢይን ስለ ሶላት አሰጋገዴ ጠየቅኳቸው። ፈቃለ ሰለላሁ ዐለይሂ ወሰለም፣ እሳቸውም ምን አሉኝ? ሰሊ ቃኢመን፣ ስትሰግድ ቆመህ ስገድ አሉ። ምን ሆነ? ቆመህ ስገድ። ፈኢን ለም ተስተጢዕ፣ ቆሞ መስገዱን ካልቻልክ ፈቃዒደን፣ ቁጭ ብለህ ስገድ። ፈኢን ለም ተስተጢዕ፣ ቁጭ ብሎ መስገዱን ራሱ ካልቻልክ ፈዓላ ጀንቢን፣ በቀኝ ጎንህ ተጋድመህ ስገድ በማለት መለሱልኝ። ረዋሁል ቡኻሪዩ፣ ኢማሙል ቡኻሪ በሰሒሓቸው የዘገቡት ነው። ከቁርአኑ አንቀጽና ከዚህ ነቢያዊ ሐዲስ ተነስተን አንድ ሙስሊም ሰጋጅ ሰላቱን በሚጀምርበት ሰዓት ሊያሟላ የሚገባው አንዱና ዋነኛው ማዕዘን ምንድነው? አልቂያም፣ ሰላቱን ቆሞ መስገድ ነው ማለት ነው። ቆሞ መስገድ እየቻለ ቁጭ ብሎ የሚሰግድ ከሆነ አይበቃም ማለት ነው። ሰላቱ ባጢል ይሆናል። ተግባባን? ይሄ አንደኛው ነው። ያው ኪታቡ ላይ አልቂያሙ መዐል ቁድረቲ ስለሚል ፊል ፈሪዳ፣ በፈርድ ሰላት ላይ። ሁለተኛ ወደሚለው ከመሄዳችን በፊት እዚህ ላይ የሚነሱ አንዳንድ ጥያቄዎች አሉ። የሰላቱ ጉዳይ ተነስቷልና አብረን እናንሳቸው። ኢማሙ በሚያሰግድበት ሰዓት ቁጭ ብሎ ከሆነ ሲያሰግደው በጤና መታወክ ምክንያት ቆሞ ለማሰገድ ሰላቱን ቆሞ ለመምራት ካልቻለና የአካባቢው ራቲብ ወይም ዋና ኢማም ሆኖ ሚነል ቢዳያ ገና ከጅማሬው ሰላቱን ቁጭ ብሎ ከሆነ የሚያሰግደው
ማእሙሞች ምን መሆን